ዮሐንስ ራእይ ጥናት ዮሐንስ ራእይን በተደጋጋሚ እያጠናን እንደሆነ ይታወቃል። ዮሐንስ ራእይን ለምን ማጥናት አስፈለገ? ይህን ጥያቄ መያዝ አለብን በየጥናቱ በየሴሽኑ። ስለዚህ ዮሐንስ ራእይን ማጥናት ያስፈልገናል። ዮሐንስ ራእይን ለማጥናት ስንነሳ ሁሌ እንደምናደርገው መነሻ ጥቅሳችን ሞቲቬት የሚያደርገን የሚያነቃቃን ዮሐንስ ራእይ ምዕራፍ 1 ቁጥር 3 ያለው ጥቅስ ነው። ይኸውም ዘመኑ ቀርቧልና መጽሐፉን የሚያነበው በውስጡ የተጻፉትን ትንቢቶች የሚያስተውል ሮም የሚጠብቀው ብፁዕ ነው ይላል የእግዚአብሔር ቃል። ስለዚህ ይሄ ጥቅስ ሁሌ መመሪያችን ነው። ያው እንደ ታይትል መውሰድ ይገባናል። ዮሐንስ ራእይ የምናጠናበት ዋናው ምክንያት አንደኛ ዘመኑ ስለቀረበ ነው በዚህ ጥቅስ መሰረት። ሁለተኛ በውስጡ ትንቢቶች ተጽፈዋል፣ እሱን እንድናስተውል ነው። በሶስተኛ ደረጃ ደግሞ የተጻፉትን ትንቢቶች እንድንጠብቅ። እነዚህን ሁሉ ስናደርግ ደግሞ መጽሐፉ ምን ይላል? ብፁዓን ናቸው ይላል። እዚህ ጥቅስ ላይ ቆመን እንግዲህ እስካሁን ድረስ 20 ምዕራፎችን አይተናል። ሌላው ደግሞ መጽሐፉ 3 ክፍል እንዳለው ራሱ መጽሐፉ ይናገራል። ራእይ ምዕራፍ 1 ቁጥር 19ን አየን። ይኸው ምንድነው? ያየከውን አሁን ያለውን ከዚህ በኋላ የሚሆነውን ጻፍ አለኝ ነው የሚለው። ያየው ምንድነው? ዮሐንስ የክርስቶስ ኢየሱስ በክብር መገለጥ ከተገለጠለት ክብር የተነሳ እንደሞተ ሰው እንደሆነ ጻፈ ከ1 እስከ 18። አሁን ያለውን ደግሞ የሚለው በተለይ ምዕራፍ 1 ቁጥር 19 ጀምሮ ለሰባቱ አብያተ ክርስቲያናት ያለውን መልእክት ምዕራፍ 2 እና ምዕራፍ 3 ላይ ዘርዝሮ ይናገራል። አሁን ያለው ለአብያተ ክርስቲያናት ያለው መልእክት ምዕራፍ 2 እና ምዕራፍ 3 የጸጋውን ሲዝን እንደሚያሳይ ተነጋግረናል። ከዚህ በኋላ የሚለው ደግሞ ምዕራፍ 4 ጀምሮ በተለይ ደግሞ ከምዕራፍ 6 ጀምሮ ያለው ታላቁ መከራ ዘመን 7ቱን ዓመት የሚያሳይ ነው። እስከ ምዕራፍ 19 ጀምሮ እስከ 19 ምዕራፍ ድረስ። ስለዚህ ከምዕራፍ 6 እስከ 19 7ቱን ዓመት የመከራ ዘመን የእግዚአብሔር ቁጣ የሚፈጸምበት ዘመን፣ የእግዚአብሔር ፍርድ ፍጹም የሆነው ፍርድ በምድር ላይ የሚፈጸምበት ዘመን ስለሆነ እነዚህን 13 ምዕራፎች በዝርዝር አይተናል። ቤተክርስቲያን ከምዕራፍ 3 በኋላ በምድር እንደማናያት ብሎም ደግሞ በሰማይ የተነጠቀ ሕዝብ ከነገድ ከቋንቋ ከወገን የዘንባባ ዝልጣፊ ይዘው ለበጎ አዲስን መዝሙር ሲዘምሩ አይተናል በሰማይ። ስለዚህ በቅደም ተከተል በተለይ የ7ቱን ዓመት የመከራ ዘመን ከምዕራፍ 6 ከሰባቱ ማህተቦች መፈታት ጀምረን የሰባቱ መለከቶች መነፋት ብሎም ደግሞ የሰባቱ የቁጣ ጽዋዎች በምድር ላይ መፍሰስን በዝርዝር ተመልክተናል። እንግዲህ ዮሐንስ ራእይን ስናጠና ብዙ ቁጥሮች፣ ብዙ ሲምቦሎች፣ ምልክቶች፣ ብዙ ኮዶች እናገኛለን። ዮሐንስ ራእይን በተመለከተ ማሰብ ያለብን ነገር ዮሐንስ ራእይ ሙሉ የእግዚአብሔር ፕሮግራም ነው፣ ብሉፕሪንት ነው። እግዚአብሔር ፍቃድና ሐሳቡን በዮሐንስ ራእይ ውስጥ አስቀምጧል። ዘላለማዊ የሆነው ፍቃድና ሐሳብ እግዚአብሔር ሁሌ ሐሳቡን ገልጦ ፍቃዱን አሳይቶ ነው ነገሮችን የሚሰራው። ስለዚህ የእግዚአብሔር ፍቃድና ሐሳብ የተሰወረ አይደለም፣ የተገለጠ ነው። የተገለጠልን ለኛ ነው፣ ሚስጥሩ ግን ለእግዚአብሔር ነው። በተገለጠ ልክ ደግሞ መረዳትና ማወቅ የኛ ኃላፊነትና ድርሻ ነው። ለዚህ ነው ዘመኑ ቀርቧልና ይላል። መጽሐፉን የሚያነበው በውስጡ የተጻፉትን ትንቢቶች የሚያስተውል ብሎ የሚጠብቅ ብፁዕ ነው ይላል። ስለዚህ በዚህ ጥቅስ መሰረት መጽሐፉን ከፍተን ማንበብ አለብን።
መጽሐፉን ከፍተን ማንበብ አለብን። ያኔ ብቻ ነው የእግዚአብሔር ፕሮግራምና ሐሳብ የትንቢቱን ቃል የምንረዳው። ዮሐንስ ራእይ በትንቢቶች የተሞላ መጽሐፍ ነው። ከምዕራፍ 2 ጀምሮ እስከ ምዕራፍ 22 ድረስ በትንቢቶች የተሞላ መጽሐፍ ነው። ስለዚህ ትንቢቱን የሚያስተውል ይላል። ይህ ትንቢት ዘላለማዊ የሆነ የእግዚአብሔር ፕሮግራም ነው። እግዚአብሔር ሁሌ ሐሳቡን፣ ፍቃዱን፣ ፍጹም በጎ ደስ የሚያሰኝ ፍቃድና ሐሳቡን ይገልጣል ለሰዎች፣ ፕሮግራሙን ይገልጣል። ይሄ ዘላለማዊ የሆነው ፕሮግራም ነው። በብዙ ኮዶች የተቀመጠ፣ በብዙ ቁጥሮች፣ በብዙ ምልክቶች የተሞላ ይሄ ዘላለማዊ የሆነ የእግዚአብሔር ፕሮግራም ነው። ይህን ዘላለማዊ የሆነውን የእግዚአብሔርን ፕሮግራም የመረዳት ኃላፊነት የኛ ነው። የመረዳት ኃላፊነት የኛ ነው። ለዚህ ነው ዘመኑ ቀርቧልና መጽሐፉን የሚያነበው አንድ በውስጡ የተጻፉት ትንቢቶች የሚያስተውል፣ ሁለት ብሎም የሚጠብቀው ብፁዕ ነው የሚለው። ስለዚህ በዚህ መሰረት እስከ ምዕራፍ 20 ደርሰናል። በተለይ ደግሞ የሰባቱን ዓመት የመከራ ዘመን ከቤተ ክርስቲያን ንጥቀት በኋላ በምድር ላይ ምን እንደሚሆን እስከ ምዕራፍ 19 ድረስ አይተናል። ምዕራፍ 6 ጀምረን ታላቁ የመከራ ሰባቱ ዓመት የመከራ ዘመን የፍርድ የእግዚአብሔር የፍርድ ጊዜ ፍጹም የሆነው የእግዚአብሔር ፍርድ ጊዜ የሚፈጸምበት ዘመን ሰባቱ ዓመት የመከራ ዘመን። ይሄ ሰባቱ ዓመት የመከራ ዘመን ደግሞ በሁለት የተከፈለ ነው። ከምዕራፍ 6 እስከ 11 የሰባቱ ማህተቦች መፈታትና የሰባቱ መለከቶች መነፋትን አይተናል። እዚህ ውስጥ የሚሆነው ነገር በዝርዝር ተቀምጧል። በተለይ ከምዕራፍ 6 ጀምሮ እስከ ምዕራፍ 11 ይሄ 3 ዓመት ተኩሉን ያሳያል። መጽሐፉም አማካይ ላይ ይቆማል። 22 ምዕራፎች አሉት። 11 ምዕራፍ ላይ 3 ዓመት ተኩሉ ይቆማል። ከዛ በኋላ ደግሞ ሁለተኛው 3 ዓመት ተኩል ከምዕራፍ 13 ጀምሮ እስከ ምዕራፍ 19 ይሄዳል። ስንት ምዕራፎች ማለት ነው? ወደ 6 ምዕራፎች። ከምዕራፍ 12 እስከ ምዕራፍ 19 ወደ 7 ምዕራፎች። የመጀመሪያው 3 ዓመት ተኩል ደግሞ ከምዕራፍ 6 እስከ 11 ወደ 5 ምዕራፎች። 5 ምዕራፎች 3 ዓመት ተኩል የቀረው 7 ምዕራፍ ደግሞ የመጨረሻውን ዓመት 3 ዓመት ተኩል ያሳያል። እንግዲህ ከምዕራፍ 6 እስከ ምዕራፍ 19 በተለይ ደግሞ ከምዕራፍ 12 እስከ ምዕራፍ 19 የመጨረሻውን 3 ዓመት ተኩል ስንመለከት የእግዚአብሔር የቁጣ ጽዋ ሰባቱ የቁጣ መቅሰፍቶች በምድር ላይ ባልተቋረጠው ሁኔታ ሲፈሱ እንመለከታለን። ሰባቱ የመከራ ዘመን የእግዚአብሔር ፍጹም የሆነ ፍርድ የሚፈጸምበት ጊዜ ነው። የእግዚአብሔር ፍጹም የሆነ ፍርድ የሚፈጸምበት ሰዓት አለ ከፊታችን። ያው ታላቁ የመከራ ዘመን ሰባቱ ዓመት የመከራ ዘመን ይለዋል። በአጠቃላይ ሰባቱ ዓመት የመከራ ዘመን ስንደምረው ከምዕራፍ 6 እስከ ምዕራፍ 19 ወደ 13 ምዕራፍ የሰባቱን ዓመት የመከራ ዘመን ያሳያል። የእግዚአብሔር ፍርድን ፍጹም የሆነውን የእግዚአብሔርን ፍርድን ተንትኖ ያስቀምጣል። እንግዲህ እግዚአብሔር በራእይ ውስጥ ሙሉ የሆነው ፕሮግራሙን አስቀምጧል። ሙሉ የሆነውን ፕሮግራሙን አስቀምጧል። እግዚአብሔር በምክሩ ግሩም ነው። እግዚአብሔር ሐሳብና ፍቃዱን ፍጹም በጎ ደስ የሚያሰኘውን ፍቃድና ሐሳቡን ሳይገልጥ አንዳች ነገር አያደርግም። ይሄ መጽሐፍ ለሰው ሁሉ ነው፣ ለሚያምን ሁሉ ነው የተዘጋጀው። ዮሐንስ በ96 ዓመተ ምህረት ሲጽፍ በእነሱ ዘመን ላለው ጀነሬሽን ወይም ትውልድ እንዳልጻፈ ተረድቷል። ይሄ መጽሐፍ በዘመን መጨረሻ ላይ ላለነው ለኛ የተጻፈ ነው። ለዚህ ነው ዘመኑ ቀርቧልና መጽሐፉን የሚያነበው በውስጡ የተጻፉትን ትንቢቶች የሚያስተውል
ብሎም የሚጠብቀው ብፁዕ ነው የሚለው። ስለዚህ መጽሐፉን እንክፈተው። በተለይ በዘመን መጨረሻ ላይ ላለን ለኛ የተጻፈ መጽሐፍ ነው። ስለዚህ መጽሐፉን እንክፈተው፣ መጽሐፉን እናንብበው። ከመቼውም በላይ ዮሐንስ ራእይ ያስፈልገናል። በውስጡ በትንቢቶች የተሞላ መጽሐፍ ነው። ትንቢቱን ወደ ማስተዋል እንምጣ፣ ብሎም ደግሞ የተጻፈውን ትንቢት የምንጠብቅበት ዘመን ይሆነልን። እንግዲህ የጸጋው ዘመን ማለት ዮሐንስ ራእይ ምዕራፍ 2 እና ምዕራፍ 3 የጸጋውን ዘመን የቤተ ክርስቲያንን ዘመን ያስቀምጣል። ስለ 7ቱ አብያተ ክርስቲያናት የተጻፈ አለ። በየመልእክቱ መጨረሻ ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ነው የሚለው። አሁንም እላለሁ እኔም ደግሜ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። በአጠቃላይ ለአብያተ ክርስቲያናት ለሰባቱ አብያተ ክርስቲያናት ለክርስቶስ አካል ለሆነችው ለሰባቱ አብያተ ክርስቲያናት ከኤፌሶን ጀምሮ እስከ ሎዶቅያ ላሉት መልእክት ከሰማይ ከእግዚአብሔር ዘንድ ሲመጣ እናያለን። ቤተክርስቲያንን ግን ከምዕራፍ 3 በኋላ አናያትም። ምክንያቱም ምዕራፍ 3 መጨረሻ ላይ የቤተክርስቲያን ንጥቀት ስላለ ማለት ነው። እኛ በተለይ ይሄ ትውልድ በዚህ ጊዜ ያለ በዚህ በዮሐንስ ራእይ ውስጥ የት ቦታ ነው ብለን ያለነው መጠየቅ አለብን። አሁን ይሄ ትውልድ ያለው ይሄ 21ኛው ክፍለ ዘመን ያለ ትውልድ 2017 በኛ 2025 በፈረንጆች ያለ ትውልድ ያለው ምዕራፍ 3 መጨረሻ ላይ ነው። ቤተክርስቲያን ልትነጠቅ ጥቂት ጊዜ ነው የቀረው። ዮሐንስ ራእይ ምዕራፍ 3 መጨረሻው ላይ ነው ያለነው። በተለይ ሎዶቅያ የተባለችው ቤተክርስቲያን 7ኛው ቤተክርስቲያን በዚህ ሲዝን ተገልጣ እናያታለን። በዓለም አቀፍ ደረጃ ባህሪያቶቹን አስቀምጧል በደንብ። ስለዚህ ከዚህ በኋላ ያለው ነገር የቤተክርስቲያን እውነተኛ የሆነችው ቤተክርስቲያን የክርስቶስ አካል መነጠቅና በአየር ላይ ከክርስቶስ ጋር መገናኘትን ነው ምንጠብቀው። በሰማይ ይሄ ይሆናል። ቤተክርስቲያን ተነጥቃ ከክርስቶስ ጋር አብራ ትሆናለች። በምድር ግን ቤተክርስቲያን እንደተነጠቀች በምድር ግን ታላቁ የ7ቱ ዓመት የመከራ ዘመን የሚጀምርበት ወቅት ነው የሚሆነው። ስለ ንጥቀት ተሰሎንቄ ላይ ጳውሎስ ያስቀመጠው መልእክት አለ። እኛ ሕያዋን የሆኑ የሙታንን አንቀድምም፣ እነሱም ይነሳሉ። ሕያዋን የሆኑ ሁላችን አንድ ላይ ቅጽበት አይን እንለወጣለን፣ እንነጠቃለን፣ በአየር ላይ ጌታን እንገናኛለን የእግዚአብሔር ቃል። ስለዚህ ዘመኑ ቀርቧል። ዘመኑ አጭር ነው። ከዚህ የተነሳ ነው ዮሐንስ ራእይን ከፍተን ማንበብ ያለብን። እግዚአብሔር እንግዲህ ባስቀመጠው መንገድ ነው መሄድ ያለብን። ያስቀመጠው መንገድ ዮሐንስ ራእይን እንድናነብ ነው፣ እንድናጠና ነው። በውስጡ የተጻፉትን ትንቢቶች እንድናስተውል እንድንጠብቅ ነው። ያን እግዚአብሔር ምን ይላል? ብፁዓን ናችሁ ይላል። ዮሐንስ ራእይ ምዕራፍ 1 ቁጥር 3 ምን ይላል? ዘመኑ ቀርቧልና መጽሐፉን የሚያነበው በውስጡ የተጻፉትን ትንቢቶች የሚያስተውል የሚጠብቅ ብፁዕ ነው ይላል። እዚህ ጥቅስ ላይ ቆመን ዮሐንስ ራእይ ጥናታችንን እንቀጥላለን። እንግዲህ ባለፈው ጊዜ ስለ ክርስቶስ 1000 ዓመት መንግስት በምድር ላይ በተለይ የታላቁ የመከራ ዘመን የ7ቱ ዓመት ከተገባደደ በኋላ ሐሰተኛው አውሬ፣ ሐሰተኛው ክርስቶስ፣ ሐሰተኛው ነቢይ ወደ እሳት ባህር ከተጣሉ በኋላ ዘንዶ ተይዞ በጥልቁ ከታሰረ በኋላ ማህተም ከተፈታበት በኋላ በምድር ባሉት ላይ የእግዚአብሔር ፍርድ ከተጠናቀቀ በኋላ የ7ቱ ዓመት የመከራ ዘመን ፍጹም የሆነ የእግዚአብሔር ፍርድ ከተጠናቀቀ በኋላ 1000 ዓመት የክርስቶስ መንግስት በምድር ላይ አለ። 1000 ዓመት የክርስቶስ መንግስት በምድር ላይ አለ። ክርስቶስ ኢየሱስ በምዕራፍ 19 ላይ በነጩ ፈረስ ላይ ሆኖ ብዙ ዙፋን
በክብር ሲመጣ እንዳየነው ወደ ምድር በቅዱሳን በመላእክት ታጅቦ በብዙ ሰራዊቶች ከሰማይ ታጅቦ ራሱ ላይ ብዙ ዘውዶች አድርጎ ሲመጣ እንዳየነው ብሎም ደግሞ ሐሰተኛውን ክርስቶስና ሐሰተኛው ነቢይ ተይዘው ወደ እሳት ባህር እንደተጣሉ እንደተመለከትነው ከዛ በኋላ ደግሞ በምድር ላይ የ1000 ዓመት የክርስቶስ መንግስት አለ። የመጀመሪያው ትንሣኤን አይተናል። ዙፋኖች ከሰማይ መጥተው ዙፋኖች ላይ የተቀመጡ ፍርድን ሲሰጡ በተለይ በሰባቱ ዓመት የመከራ ዘመን አውሬውና ለምስሉ ያሰገዱት የተጨፈጨፉት የተገደሉት መጀመሪያ ከሞት ሲነሱ አይተናል። ብሎም ደግሞ ለነሱ ሲፈረድላቸው አይተናል። እነዚህ ሰባቱ ዓመት የተገደሉት ለአውሬው ለምስሉ ያልሰገዱት ቁጥሩን በግንባራቸውና በእጃቸው ያልተቀበሉት ሰማዕታት የሆኑት ቅዱሳን ከሞት ተነስተው 1000 ዓመት ከክርስቶስ ጋር እንደሚነግሱ አይተናል። 1000 ዓመት የክርስቶስ መንግስት በምድር ላይ 1000 ዓመት የክርስቶስ መንግስት በምድር ላይ የሰባቱ ዓመት የመከራ ዘመን ካለቀ በኋላ ሙሉ ፍርድ በምድር ላይ ከሆነ በኋላ የእግዚአብሔር የቁጣ ጽዋ የእግዚአብሔር ፍጹም ፍርድ በምድር ላይ ከተፈጸመ በኋላ 1000 ዓመት የክርስቶስ መንግስት በምድር ላይ ይሆናል። ጌታ ኢየሱስ ክርስቶስ ከኢየሩሳሌም ሆኖ አሕዛብን ሁሉ በብረት በትር እንደሚገዛ አይተናል። አሕዛብን ሁሉ በብረት በትር እየቀጠቀጠ እንደሚገዛ አይተናል። ዛሬ እንግዲህ 1000 ዓመት የክርስቶስ መንግስት ምን ይመስላል? ዘርዘር ባለ ሁኔታ ሰፋ ባለ ሁኔታ በተለይ በብሉይ ኪዳን ውስጥ ከተጠቀሱት ኢሳይያስ ውስጥ ከተጠቀሱት ጥቅሶች ምዕራፎች እናያለን። በተለይ ኢሳይያስ ውስጥ ስለ 1000 ዓመት የክርስቶስ መንግስት በዝርዝር ያስቀመጠው ነገር አለ። 1000 ዓመት የክርስቶስ መንግስት ምን አይነት መንግስት ነው? ይህንን በተወሰነ ደረጃ ከኢሳይያስ መጽሐፍ እናያለን። ለምን 1000 ዓመት የክርስቶስ መንግስት በምድር ላይ ምን እንደምትመስል መገንዘብ መረዳት አለብን። መጽሐፍ ውስጥ የተቀመጠው ከመጽሐፍ ቅዱስ ውጪ የሆነ ነገር ሳይሆን መጽሐፍ ቅዱስ በትንቢት መጽሐፍቶች የተቀመጠውን ምን እንደምትመስል ማየት አለብን። ለምን ይሄ ይጠቅመናል? ይሄ ይጠቅመናል ምክንያቱም የተባረከ ተስፋችን ክርስቶስ ኢየሱስ ሲመጣ እግዚአብሔር በምድር ላይ ምን እንደሚሰራ ማወቅ ለኛ ይጠቅመናል፣ ያነቃቃናል፣ ያነሳሳናል፣ ከደከምንበት ያበረታናል፣ ከወደቅንበት ያነሳናል፣ ከሳትንበት ይመልሰናል። አጠባበቃችን ምድራዊ ሳይሆን ሰማያዊ እንዲሆን ያደርገዋል። ትንቢቱን ምንጠብቅበትን መንፈስ ዘላለማዊ ሰማያዊ የእግዚአብሔርን መንግስት ወደ መጠበቅ ያመጣናል። ስለዚህ የክርስቶስን መንግስት 1000 ዓመት በተለይ በምድር ላይ ያለችው ምን እንደምትመስል እናያለን። መጀመሪያ ኢሳይያስ ምዕራፍ 2 ከ2 እስከ 4 ያለውን ክፍል እንመለከታለን። ጌታ በኢየሱስ ስም አነበዋለሁ። ኢሳይያስ ምዕራፍ 2 ቁጥር 2 የእግዚአብሔር ቤተ መቅደስ ተራራ ከተራራዎች ሁሉ በላይ ከፍ ብሎ ይመሰረታሉ፣ ኮረብቶችም በላይ ከፍ ከፍ ይላሉ። ህዝቦችም ሁሉ ወደዚያ ይጎርፋሉ። ብዙ ህዝቦችም መጥተው እንዲህ ይላሉ፣ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ። እሱ እግዚአብሔር መንገዱን ያስተምረናል፣ በጎዳናውም እንሄዳለን። ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣልና እርሱ በሕዝቦች መካከል ይፈርዳል፣ የብዙ ሰዎችን አለመግባባት ያስወግዳል። እነርሱም ሰይፋቸውን ቀጥቅጠው ማረሻ ጦራቸውን ማጭድ ያደርጋሉ። ሕዝብ ላይ ሰይፍ አያነሳም፣
ጦርንም ከእንግዲህ አይሰማም። 1000 ዓመት የክርስቶስ መንግስት በምድር ላይ ስትመጣ መጀመሪያ የሚሆነው ነገር ምንድን ነው? ይህን ጥቅስ ይህን ክፍል ኢሳይያስ ምዕራፍ 2 ደግሜ አነበዋለሁ። የእግዚአብሔር ቤት ተራራ መቅደስ ደግሜ አነበዋለሁ። የእግዚአብሔር ቤተ መቅደስ ተራራ ከተራሮች ከፍ ብሎ ይመሰረታል፣ ኮረብቶችም በላይ ከፍ ከፍ ይላሉ፣ ህዝቡም ሁሉ ወደዚያ ይጎርፋሉ። ብዙ ህዝቦችም መጥተው እንዲህ ይላሉ፣ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ። እርሱ መንገዱን ያስተምረናል፣ በጎዳናውም እንሄዳለን። ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣልና። እርሱ በህዝቦች መካከል ይፈርዳል፣ የብዙ ሰዎችን አለመግባባት ያስወግዳል። እነርሱም ሰይፋቸውን ቀጥቅጠው ማረሻ ጦራቸውንም ማጭድ ያደርጋሉ። ህዝብ በህዝብ ላይ ሰይፍ አያነሳም፣ ጦርንም ከእንግዲህ አይማሩም፣ ጦርነትንም ከእንግዲህ አይማሩም። እንግዲህ በመጨረሻው ዘመን በተለይ በሺህ ዓመት መንግስት የእግዚአብሔር ቤት በተራሮች ላይ ከፍ ከፍ ይላል። ምን ማለት ነው? ከፍታውን የእግዚአብሔር መንግስት ይቆጣጠራል። ህዝቦችም ወደ እግዚአብሔር ቤተ መቅደስ ወደ እግዚአብሔር ቤት ይጎርፋሉ። ለምንድን ነው? እርሱ መንገድን ያስተምረናል፣ በጎዳናውም እንሄዳለን። ሕግ ደግሞ ከጽዮን ይወጣል። እንግዲህ ሕገ መንግስት የሚባለው ጠቅላላ ከጽዮን ይወጣል። እንግዲህ 1000 ዓመት ክርስቶስ ኢየሱስ በምድር ላይ ሲነግስ መቀመጫውን ኢየሩሳሌም ነው የሚያደርገው። ሕግ ከጽዮን ይወጣል ይላል። ህዝቦች ሁሉ ወደዛ ይጎርፋሉ፣ እግዚአብሔር መንገዱን ያስተምረናል እያሉ ሕግ ከጽዮን ይወጣል ይላል። የእግዚአብሔር ቃል ከኢየሩሳሌም ይወጣል። ቃሉ ከኢየሩሳሌም ይወጣል። ጻድቅ ፈራጅ በጽድቅ የሚያስተዳድረው ጌታ ኢየሱስ ክርስቶስ ከኢየሩሳሌም ሆኖ አሕዛብን ሁሉ በጽድቅ ያስተዳድራል። በ1000 ዓመት የክርስቶስ ኢየሱስ መንግስት ወደፊት የሚሆን ነው። በተለይ የ7ቱ ዓመት የመከራ ዘመን ካለቀ በኋላ የብዙ ሰዎችን አለመግባባት ያስወግዳል። በዛን ወቅት እንግዲህ አለመግባባቶች ይወገዳሉ። በብዙ ህዝቦች መካከል ያለ ጥል፣ ክርክር ይወገዳል። እነርሱም ሰይፋቸውን ቀጥቅጠው ጦራቸውንም ማረሻ ጦራቸውንም ማጭድ ያደርጋሉ። ጦርነት አይኖርም። በ1000 ዓመት የክርስቶስ መንግስት ሰይፋቸውን ቀጥቅጠው ማረሻ ጦራቸውንም ቀጥቅጠው ማጭድ ያደርጋሉ። ወደ ስራ ይሰማራሉ ማለት ነው። ሰይፋቸውን ቀጥቅጠው ማረሻ ጦራቸውን ቀጥቅጠው ማጭድ ያደርጋሉ። በዚህን ወቅት ሰላም ነው የሚሆነው። የሰላም መንግስት ነው የክርስቶስ መንግስት። 1000 ዓመት በጽድቅ ነው የሚያስተዳድረው። ሕግ ከጽዮን ይወጣል፣ ከኢየሩሳሌም ቃል ይወጣል። ህዝቦች ደግሞ ወደ ጽዮን ወደ እግዚአብሔር ተራራ እንሂድ እያሉ ወደዛ ይሄዳሉ። ምክንያቱም ሕጉን አካሄዱን ከእግዚአብሔር ለመማር። በዚህ ወቅት ጦርነት አይኖርም። ዛሬ የምናያቸው ጦርነቶች ስፍር ቁጥር ያጡ ጦርነቶች በየስፍራው በየቦታው የሚሆኑ በ1000 ዓመት የክርስቶስ መንግስት ግን ጦራቸውን ይቀጠቅጣሉ፣ ወደ ማረሻነት ሰይፋቸውን ይቀጠቅጣሉ፣ ወደ ማጭድነት ይለውጡታል። ጦርነት በ1000 ዓመት የክርስቶስ መንግስት የለም። እርስ በርስ መበላላት፣ እርስ በርስ መጣላት፣ እርስ በርስ መገዳደል በ1000 ዓመት የክርስቶስ መንግስት የተወገደ ይሆናል። 1000 ዓመት የክርስቶስ መንግስት የጽድቅ መንግስት ነው። የሰላም መንግስት ነው። የእረፍት መንግስት ነው። ከፍታውን ተቆጣጥሮ ምድርን ሁሉ በእግዚአብሔር ስርዓት በእግዚአብሔር ሕግ የሚያስተዳድር መንግስት ነው።
ሕዝብ በሕዝብ ላይ ሰይፍ አያነሳም፣ ጦርነትም ከእንግዲህ አይማርም። ሕዝብ በሕዝብ ላይ ሰይፍ አያነሳም፣ ጦርነትም ከእንግዲህ አይማርም። ለምን? ጦርነት ስለሌለ፣ ሕዝብ በሕዝብ ላይ ስለማይነሳ ጦርነትም ከእንግዲህ በኋላ አይማሩም። 1000 ዓመት የክርስቶስ መንግስት የመጀመሪያው ገጽታ ጽድቅ የሆነው መንግስት ጦርነትን አስቀርቶ በምድር ላይ ሰላምን ማምጣት፣ ሕግን ስርዓትን ከጽዮን ወደ ምድር ሁሉ ከኢየሩሳሌም ወደ ምድር ሁሉ ማፍሰስ። በዛን ወቅት ሕዝብ በሕዝብ ላይ አይነሳም። ሰይፋቸውን ቀጥቅጠው ማረሻ ያደርጋሉ፣ ጦራቸውን ቀጥቅጠው ማጭድ ያደርጋሉ። የጦር መሳሪያ ጠቅላላ አይኖርም። ሰውም ጦርነትን አይማርም፣ ሕዝብም በሕዝብም ላይ አይነሳም። ዛሬ የምናያቸው ነገሮች ጠቅላላ በዛ ሰዓት ተረት ነው የሚሆኑት። በ1000 ዓመት የክርስቶስ መንግስት ይህ እንግዲህ ወደፊት ያለ ያልተፈጸመ ትንቢት ነው። ወደፊት ያለ ያልተፈጸመ ትንቢት። ለዚህ ነው ዮሐንስ ራእይን አተኩረን ማየት ያለብን፣ ማጥናት ያለብን፣ መጽሐፉን ከፍተን ማንበብ ያለብን። ተስፋችንን በዛ ውስጥ እናያለን። አሁን የምናያቸው የእርስ በርስ ጦርነት፣ አሁን የምናያቸው የእርስ በርስ መጠፋፋት፣ አሁን የምናያቸው ጥላቻ፣ አመፃ፣ ክፋት፣ አሁን የምናያቸው መገዳደሎች ጠቅላላ በ1000 ዓመት በክርስቶስ መንግስት ይጠፋሉ። የሰላም መንግስት ነው፣ የጽድቅ መንግስት ነው። አንደኛው ገጽታ ይሄ ነው። የክርስቶስ መንግስት የ1000 ዓመት የመጀመሪያው ገጽታ የጽድቅ መንግስት፣ ሕግ ከኢየሩሳሌም ሕግ ከጽዮን እንደሚወጣ፣ ፍትህ፣ ጽድቅ፣ ሰላም የሰፈነበት ምድር እንደሚሆን፣ ህዝቦች ሁሉ እንደሚስማሙ፣ ጦርነት እንደሚቆም፣ የጦር መሳሪያቸውን ወደ ማረሻነት እንደሚለውጡ፣ በሰላም እንደሚኖሩ እግዚአብሔር መንግስት ተገዝተው ያሳየናል። የመጀመሪያው ገጽታ የ1000 ዓመት የመጀመሪያው ገጽታ የ1000 ዓመት የክርስቶስ መንግስት የመጀመሪያው ገጽታ የምናገኘው ኢሳይያስ ምዕራፍ 2 ከ2 እስከ 4 ነው። ሌላኛውን ገጽታ ደግሞ እናያለን። ሌላኛው ገጽታ ኢሳይያስ ምዕራፍ 11 ከ1 ጀምሮ እስከ 9 ያለውን እንመለከታለን። ይሄ ሁለተኛው የ1000 ዓመት የክርስቶስ መንግስት ሁለተኛው ገጽታ ነው። እስቲ እናነበው። ጌታ በኢየሱስ ስም አነበዋለሁ። ከእሴይ ግንድ ቁጥቋጦ ይወጣል፣ ከሥሮቹም አንዱ ቅርንጫፍ ፍሬ ያፈራል። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስ ይለዋል። ዓይኑ እንዳየ አይፈርድም፣ ጆሮም እንደሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር ምስኪኖችም ፍትህን ይበይናል። በአፉ በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎችን ይገድላል። ጻድቅ የወገቡ መታጠቂያ ታማኝነትም የጎኑ መቀነት ይሆናል። ጽድቅ የወገቡ መታጠቂያ ታማኝነትም የጎኑ መቀነት ይሆናሉ። ተኩላ ከበግ ጠቦት ጋር ይኖራል፣ ነብርም ከፍየል ግልገል ጋር ይተኛል። ጥጃ የአንበሳ ደቦልና የሰባ ከብት በአንድነት ይሰማራሉ፣ ትንሽ ልጅም ይመራቸዋል። ላምና ድብ በአንድነት ይሰማራሉ፣ ልጆቻቸውም አብረው ይተኛሉ። አንበሳም እንደ በሬ ገለባ ይበላል፣ ጡት የሚጠባ ሕፃን በአደገኛ እባብ ጉድጓድ ላይ ይጫወታል። እንግዲህ እዚህ ጋር ሌላኛው የክርስቶስ ኢየሱስ 1000 ዓመት ገጽታ ተቀምጦልናል። በተለይ እዚህ ጋር ክርስቶስ ኢየሱስን ራሱን ዘርዝሮ ባህሪያቱን ያስቀምጣል። በ1000 ዓመት መንግስት ውስጥ
ምን አይነት የክርስቶስን መልክ እንመለከታለን? መጀመሪያ ይህንን መልክ ዘርዝሮ ያስቀምጣል። ከዛ በኋላ ደግሞ በሰውና በእንስሳት መካከል ያለውን ግንኙነት ዘርዝሮ ያስቀምጣል። ከቁጥር 1 ጀምሮ ምዕራፍ 11 መልሼ ላንብበው። ከእሴይ ግንድ ቁጥቋጥ ይወጣል፣ ከስሮቹም አንዱ ቅርንጫፍ ፍሬ ያፈራል። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስ ይለዋል። ዓይኑ እንዳየ አይፈርድም፣ ጆሮ እንደሰማ ዓይኑ እንዳየ አይፈርድም፣ ጆሮ እንደሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር ምስኪኖችም ፍትህን ይበይናል። በአፉ በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎችን ይገድላል። ጽድቅ የወገቡ መታጠቂያ፣ ታማኝነትም የጎኑ መቀነት ይሆናል። እንግዲህ ክርስቶስ ኢየሱስ ጌታ በዚህ ጋር የተገለጡት ባህሪያቶች በ1000 ዓመት በምድር ላይ አገዛዙ ላይ በደንብ ተገልጠው የምናያቸው ናቸው። የጥበብ መንፈስ፣ የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እነዚህ ነገሮች ፍትህን ምድር ላይ ለማምጣት ወሳኝ የሆኑ ነገሮች ናቸው። በ1000 ዓመት የክርስቶስ መንግስት ውስጥ ክርስቶስ ኢየሱስ በእነዚህ ሙላት ይገለጣል። ያ ብቻ አይደለም፣ እግዚአብሔርን በመፍራት ደስ ይለዋል። ዛሬ ብዙዎች በከፍታ ቦታ ያሉ፣ ዛሬ ብዙዎች ትልቅ ቦታ ያሉ ሰዎች እግዚአብሔርን መፍራት በውስጣቸው የለም። ነገር ግን በ1000 ዓመት የክርስቶስ መንግስት በክርስቶስ ውስጥ የምናየው ነገር አንዱና ዋነኛው እግዚአብሔርን በመፍራት ደስ ይለዋል ይላል። ደግሞ ፍርዱ የሚገርም ነው። ዓይኑ እንዳየ አይፈርድም፣ ጆሮ እንደሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል። ለኢንፎርሜሽን ሳይሆን፣ ዓይኑ እንዳየች ጆሮ እንደሰማች ሳይሆን፣ ነገር ግን ኢንፎርሜሽን ሳይሆን፣ ነገር ግን ፍርዱ ጽድቅ፣ ለድሆች በጽድቅ ይፈርዳል ይላል። ዛሬ ብዙ መረጃ ፍርድ ቤት ቀርቦ ጽድቅ የሆነ ፍርድ አይገኝም። እውነተኛ የሆነ ፍርድ አይገኝም። በብዙ ማስረጃ ወንጀለኛ ወንጀል እንደሰራ በብዙ ማስረጃ ተይዞ ብዙ ማስረጃ ቀርቦበት፣ ነገር ግን ጽድቅ የሆነ ፍርድ፣ እውነተኛ የሆነ ፍርድ ማግኘት አይቻልም። በዚህን ወቅት ግን ዓይን እንዳየች ሳይሆን፣ ጆሮ እንደሰማች ሳይሆን፣ ነገር ግን በጽድቅ ይፈርዳል ይላል። በጽድቅ ለድሆች ይፈርዳል። 1000 ዓመት የክርስቶስ መንግስት ክርስቶስ ኢየሱስ በጽድቅ የሚፈርድበት ወቅት ነው። እግዚአብሔርን በመፍራት ደግሞ ይደሰታል። የጥበብ የማስተዋል መንፈስ በላዩ ላይ አለ። የኃይል መንፈስ አለ። የምክር መንፈስ በላዩ ላይ አለ። ክርስቶስ ኢየሱስ ጌታ ነው። 1000 ዓመት ሲያስተዳድር በጽድቅ ነው የሚያስተዳድረው። እዚህ ጋር ባህሪያቱ ተገልጸዋል። ሌላው ባህሪው ደግሞ ጽድቅ፣ የወገቡ መታጠቂያ፣ ታማኝነትም የጎኑ መቀነት ነው ይላል። የሚደንቅም የሚገርምም ነው። 1000 ዓመት የክርስቶስ መንግስት ጽድቅ፣ የወገቡ መታጠቂያ፣ ታማኝነትም የጎኑ መቀነት ይሆናሉ ይላል። ክርስቶስ ኢየሱስ ፍጹም ሰው፣ ፍጹም አምላክ፣ ምንም እንኳን ሰው ሆኖ ቢመጣ ኃጢአትን ያላወቀው እርሱን እግዚአብሔር ስለኛ ኃጢአት አደረገው ይላል። እንድንድን አምነን
ኃጢአታችን ስርየት እንዲያገኝ በክርስቶስ ኢየሱስ ስራ፣ በክርስቶስ ኢየሱስ ደም ዛሬም ወደ እግዚአብሔር መንግስት በእምነት መቀላቀል እንችላለን። ወደ ክርስቶስ መንግስት፣ ወደ ዘላለማዊው መንግስት፣ ወደዚህ ልዩ ወደሆነ ጌታ፣ ውበቱ ከሰው ልጆች ሁሉ ወደሚያበራው ጌታ በእምነት ወደ መንግስቱ መግባት እንችላለን። ልጁ ያለው ህይወት አለው ነው የሚለው። ብናምን ወደ እግዚአብሔር መንግስት እንገባለን። እግዚአብሔር ያዘጋጀው መንገድ የመስቀሉ መንገድ ነው። እዚህ ጋር ስንመለከት በ1000 ዓመት የክርስቶስ መንግስት ጽድቅ የሆነ ፍርድ በምድር ላይ እንደሚመጣ ያሳየናል። በጽድቅ እንደሚፈርድ ዓይን እንዳየች ሳይሆን ጆሮ እንደሰማ ሳይሆን ነገር ግን በጽድቅ ለድሆች ይፈርዳል። እንዳውም ጽድቅ የወገቡ መታጠቂያ፣ ታማኝነቱ የጎኑ መቀነት ይሆናል። ክብር ለእግዚአብሔር ይሁን። ሌላው ደግሞ 1000 ዓመት የክርስቶስ መንግስት ሌላው ገጽታ ደግሞ በሰውና በእንስሳት መካከል፣ በእንስሳና በእንስሳ መካከል ያለውን ግንኙነት በተመለከተ ነው። በተለይ ከቁጥር 6 ጀምሮ እናያለን። ተኩላ ከበግ ጠቦት ጋር ይኖራል፣ ነብርም ከፍየል ግልገል ጋር ይተኛሉ። ጥጃ የአንበሳ ደቦልና የሰባ ከብት በአንድነት ይሰማራሉ፣ ትንሽ ልጅም ይመራቸዋል። ላምና ድብ በአንድነት ይሰማራሉ፣ ልጆቻቸውም አብረው ይተኛሉ። አንበሳም እንደ በሬ ገለባ ይበላል፣ ጡት የሚጠባ ሕፃን በአደገኛ እባብ ጉድጓድ ላይ ይጫወታል። የሚገርም ነው። ተኩላ ከበግ ጠቦት ጋር አብረው ይኖራሉ ይላል። ነብርም ከፍየል ግልገል ጋር። እንግዲህ እንስሳቶች እርስ በርሳቸው አይበላሉም ማለት ነው። 1000 ዓመት የክርስቶስ መንግስት አንበሳው ከበሬው ጋር ይሰማራል። የአንበሳ መብልም ሳር ይሆናል። ሕፃን ልጅ በአደገኛ እባብ ጉድጓድ ላይ ይተኛል። አሁን የምናየው እርስ በርስ መበላላት፣ አሁን የምናየው በእንስሳት መካከል፣ በእንስሳትና በሰዎች መካከል፣ በእንስሳትና በእንስሳት መካከል ያለው መበላላት፣ መጠፋፋት ሁሉ 1000 ዓመት የክርስቶስ መንግስት ይወገዳል። እንግዲህ ምን አይነት መንግስት እንደሆነ 1000 ዓመት የክርስቶስ መንግስት የሚያስደንቅ ነው፣ የሚያስገርም ነው። ሰላም ይሆናል፣ ጽድቅ ይሆናል፣ ፍትህ ይሰፍናል፣ ጦርነት ይቆማል፣ አንዱ አንዱን አያጠፋም፣ እንስሳት እርስ በርሳቸው አይጠፋፉም፣ ሰውና እንስሳት እርስ በርሳቸው አይበላሉም። ምን ይሆናል? በምድር ላይ ሰላም ይሆናል፣ ፍትህ ይሆናል። 1000 ዓመት የክርስቶስ መንግስት። ወደዚህ መንግስት በማመን ብቻ በክርስቶስ ኢየሱስ በማመን ብቻ ነው ልንገባ የምንችለው። ሌላውና የመጨረሻው የክርስቶስ ኢየሱስ መንግስት ገጽታ ምንድነው ብለን ከጠየቅን ሌላም ገጽታ አለው። በተለይ ኢሳይያስ ምዕራፍ 65 ከ17 እስከ 25 ያለውን ጥቅስ እናያለን። ጌታ በኢየሱስ አነበዋለሁ። ምን አይነት ገጽታ አለው የክርስቶስ ኢየሱስ 1000 ዓመት መንግስት በምድር ላይ? እነሆ እኔ አዲስ ሰማያትን አዲስ ምድርን እፈጥራለሁ፣ ያለፉት ነገሮች አይታሰቡም አይታወሱም። ነገር ግን በምፈጥረው ደስ ይበላችሁ፣ ለዘላለም ሐሴት አድርጉ። ኢየሩሳሌምንም ለደስታ ሕዝቧንም ለሐሴት እፈጥራለሁ። በኢየሩሳሌም እደሰታለሁ፣ በሕዝቤ ሐሴት አደርጋለሁ። የለቅሶንና የጩኸት ድምፅ ከእንግዲህ ወዲህ አይሰማም። ከእንግዲህ ወዲህ ለጥቂት ጊዜ ብቻ በሕይወት የሚኖር ሕፃን ወይም ዕድሜ ያልጠገበ አረጋዊ አይኖርም።
100 ዓመት የሞላው ሰው ቢሞት በአጭር እንደተቀጨ ይቆጠራል። አንድ ሰው 100 ዓመት ሳይሞላው ሲሞት እንደተቀጸፈ ይገመታል። ሰዎች ቤት ይሰራሉ፣ በውስጡም ይኖራሉ። ወይንን ይተክላሉ፣ ፍሬውንም ይበላሉ። እንግዲህ ሌሎች መኖሪያ ቤት አይሰሩም፣ ወይም ሌላው እንዲበላው አይተክሉም። የሕዝብ ዕድሜ እንደ ዛፍ ዕድሜ ይረዝማል። እኔ የመረጥኳቸው እጃቸው ሥራ ለረጅም ዘመን ደስ ይላቸዋል። ድካማቸው በከንቱ አይቀርም፣ ዕድለቢስ ልጆችም አይወልዱም። እነርሱና ዘራቸው እግዚአብሔር የባረከው ሕዝብ ይሆናሉ። ገና ሳይጠሩ መልስላቸዋል፣ ተናግረውም ሳይጨርሱ እሰማለሁ። 1000 ዓመት የክርስቶስ መንግስት እዚህ ጋር እንደምንመለከተው ዕድሜን በተመለከተ የሚናገረው ነገር አለ። ሕፃኑ 100 ዓመት ይሆናል። 100 ዓመት ሕፃን የተባለው ልጅ የተባለው 100 ዓመት ዕድሜ እንደ ዛፍ ዕድሜ ይረዝማል። እንግዲህ አሁን ያለንበት ዘመን በአማካይ የሰው ዕድሜ 50 እስከ 60 ሊሆን ይችላል። እንግዲህ የመጀመሪያው ሰው አዳም ከ900 ዓመት በላይ እንደኖረ እናውቃለን። ትልቅ ዕድሜ የኖረው በምድር ላይ ማቱሳላ ነው። 980 990 አይ ቲንክ። ከዛ በኋላ ግን የሰው የዕድሜ ጣራ እየቀነሰ በተለይ ከጥፋት ውሃ በኋላ የሰው ዕድሜ 120 እንደሆነ እንመለከታለን። አሁን ደግሞ በዘመናችን ከ50 እስከ 60 ምናልባት 70 ዳዊት 70 80 ድካም ነው ብሏል። ስለዚህ የሰው ዕድሜ እዚህ ጋር ትንሹ ልጅ 100 ዓመት ይሆናል፣ ረጅም ዘመን ይኖራል። ዕድሜን በተመለከተ የዕድሜ ጣራ ገደብ ከፍ ይላል። ምን አይነት ዕድሜስ ከፍ ብሎ የሰውስ ጤንነት እንዴት ይሆናል? ጤንነቱ የተሟላ ሆኖ ረጅም ዘመን ይኖራል ሰው። ዛሬ እንደምናየው ዕድሜ በጨመረ ቁጥር በሽታ፣ የተለያዩ ነገሮች የሚጨምሩበት አይሆንም። 1000 ዓመት የክርስቶስ መንግስት ዕድሜና ጤና አልባትም የሰው ዕድሜ 800 900 ዓመት ድረስ ሊደርስ ይችላል። በዚህ ጥቅስ መሰረት እንግዲህ 1000 ዓመት የክርስቶስ መንግስት ገጽታዎችን በተለያየ ሁኔታ አይተናል። መጀመሪያው እግዚአብሔር ቤት ከተራሮች ሁሉ በላይ ከፍ ብላ እንደምትቀመጥና ከዛም ሕግ እንደሚወጣ ከኢየሩሳሌም ሕግ እንደሚወጣ ህዝቦች ወደዛ እንደሚጎርፉ ተመልክተናል። ጽድቅ የሚያስተዳድር የክርስቶስ መንግስት በምድር ላይ እንደሚመሰረት አይተናል። ያ ብቻ አይደለም፣ ጦርነት እንደሚቆም፣ የጦር መሳሪያ ወደ ማረሻነት እንደሚቀየር፣ ህዝብ በህዝብ ላይ መነሳት እንደሚያቆም፣ አንዱ በአንዱ ላይ ምቀኝነት፣ መጠፋፋት እንደማይሆን ተመልክተናል። እንስሳትና እንስሳት፣ ሰዎችና እንስሳት አብረው በሰላም እንደሚኖሩ አይተናል። ይህ ብቻ አይደለም፣ የሰው ልጅ ዕድሜ ከምናስበው በላይ በጣም ከፍ ብሎ 1000 ዓመት መንግስት እንደሚኖር አይተናል። 1000 ዓመት የክርስቶስ መንግስት የጽድቅ መንግስት እንደሆነ፣ ክርስቶስ ኢየሱስ በጽድቅ እንደሚገዛ፣ ጻድቅ ፈራጅ የሆነው ክርስቶስ ኢየሱስ በጽድቅ ምድርን እንደሚያስተዳድር ተመልክተናል። የ1000 ዓመት መንግስት ኢየሩሳሌም ላይ መቀመጫውን አድርጎ ምድርን ሁሉ የሚገዛ መንግስት ነው። ክርስቶስ ኢየሱስ ከቅዱሳኑ ጋር፣ ክርስቶስ ኢየሱስ ከጻድቃኑ ጋር፣ ክርስቶስ ኢየሱስ ከሰማዕታቱ ጋር ሆኖ አብረው 1000 ዓመት ምድርን እንደሚያስተዳድር ተመልክተናል። 1000 ዓመት የክርስቶስ መንግስት ኢሳይያስ ላይ የተለያዩ ገጽታዎችን አስቀምጧል። እንግዲህ የ1000 ዓመት መንግስት አስቀድመን እንደተናገርነው 7 ዓመት የመከራ ዘመን ካለቀ በኋላ፣ በተለይ እግዚአብሔር የቁጣ ጽዋ ፈሶ ካለቀ በኋላ
ሙሉ የእግዚአብሔር ፍርድ በምድር ላይ ከተፈጸመ በኋላ የሚመጣ መንግስት ነው። 1000 ዓመት የክርስቶስ መንግስት በምድር ላይ ምድር ሙሉ አቅሟን የምትሰጥበት ወቅት ነው። ሰው ቢያርስ ብዙ ፍሬ ብዙ መከር የሚሰበስብበት ወቅት ነው። ሰው ቢሰራ ብዙ የሚባረክበት ዘመን ነው። እርግማን ከምድር ላይ የሚነሳበት ወቅት ነው። በተለይ በአዳም ምክንያት የመጣ በምድር ላይ ያለ እርግማን ምድር እሾክና አሜኬላ ታብቅል የሚለው እርግማን ሁሉ በ1000 ዓመት የክርስቶስ መንግስት የሚነሳበት ወቅት ነው። ያ ብቻ አይደለም። የሚያስተው ዲያብሎስ ዘንዶ በሰንሰለት ታስሮ በጥልቁ በማህተብ ተዘግቶ ለ1000 ዓመት የታሰረበት ወቅት ነው። ያ ብቻ አይደለም። በምድር ላይ ክፋትን የሚያደርጉ ሁሉ ከእግዚአብሔር ዘንድ ፍርድን ተቀብለው ተወግደው ባቢሎን ፍርዷን ተቀብላ ተወግዳ ሐሰተኛው ክርስቶስ ሐሰተኛው ነቢይ ተይዘው ወደ እሳት ባህር ተጥለው ብዙዎች ደግሞ በክርስቶስ ላይ የተነሱ ተወግደው የሚመጣ መንግስት ነው 1000 ዓመት የክርስቶስ መንግስት። 1000 ዓመት የክርስቶስ መንግስት የተለየ ነው በምድር ላይ። እንግዲህ ዮሐንስ ራእይ ማጥናት የሚጠቅመን ለዚህ ነው። የተባረከ ተስፋችን የተቀመጠበት መጽሐፍ ነው። ክርስቶስን ለዘላለማዊ መንግስት ነው የታመነው። እዚህ ጋር 1000 ዓመት የክርስቶስ መንግስት በምድር ላይ አይተናል። ነገር ግን ከዛ በኋላ ደግሞ የሚቀጥል ነገር አለ። የሚቀጥል ነገር አለ። አዲስ ሰማይና ምድር አሉ። ፊተኛው ሰማይና ምድር ደግሞ ያልፋሉ ይላል። ሌላ ደግሞ ተስፋ አለን ዘላለማዊ አዲስቷ ኢየሩሳሌም ከእግዚአብሔር ዘንድ እንደምትመጣ። ስለዚህ ዘመኑ ቀርቧልና መጽሐፉን የሚያነበው በውስጡ የተጻፉትን ትንቢቶች የሚያስተውል ብሎም የሚጠብቅ ብፁዕ ነው ይላል እግዚአብሔር ቃል። ይህ ቃል የታመነ ቃል ነው። ዮሐንስ ራእይን እንክፈተው፣ እናንብበው። ሙሉ የሆነ የእግዚአብሔርን ፕሮግራም በውስጥ እናያለን፣ እንረዳለን። የእግዚአብሔርን ብሉፕሪንት እግዚአብሔር ሊሰራ ያለውን እናስተውላለን። በተለይ ይሄ ትውልድ በጣም ወሳኝ ምዕራፍ ውስጥ ያለ ትውልድ ነው። ትራንዚሽን ሊሆን ነው። የጸጋው ዘመን ተዘግቶ የ7 ዓመት የመከራ ዘመን ሊጀምር ያለበት ወቅት ነው። ይሄን አለ ምክንያት አይደለም የምናገረው። ምክንያቱም ትንቢቶች ጠቅላላ ተፈጽመዋል። በጸጋው ዘመን የሚሆኑ ትንቢቶች ጠቅላላ ተፈጽመዋል። ማቴዎስ ወንጌልን ምዕራፍ 24ን ሙሉን ብንመለከት ያለንበትን ስፍራ እናየዋለን። አብዛኛው ትንቢቶች ተፈጽመው ያሉበት ወቅት ነው ያለው። ዳንኤልም ላይ እንመለከታለን። ይሄ ትውልድ ወሳኝ ምዕራፍ ውስጥ ያለ ትውልድ ነው። እስራኤልን በተመለከተ የተጻፉ ትንቢቶች ጠቅላላ ተፈጽመዋል። ቤተክርስቲያንን የተመለከቱ ትንቢቶች በአጠቃላይ ተፈጽመዋል። በተለይ እስራኤልን በተመለከተ በመጨረሻ ዘመን ሊሆን ያለው ነገር ጠቅላላ አብዛኛው ነገር ተፈጽሟል። ከዚህ በኋላ ያለው ነገር በ7 ዓመት የመከራ ዘመን የሚፈጸም ነው። ኢየሩሳሌም እስራኤል ዋና ከተማነት፣ የቤተ መቅደሱ መሰራት፣ ሐሰተኛው ክርስቶስ በቤተ መቅደሱ ውስጥ ራሱን እግዚአብሔር አድርጎ ማስቀመጥ በ7 ዓመት መከራ ዘመን የሚፈጸሙ ናቸው። ከዛ በተረፈ እስራኤል እንደ አገር እንደምትመሰረት እግዚአብሔር ተናግሮ ፈጽሞታል። በዚህ ክፍለ ዘመን ውስጥ ምን ያልተፈጸመ ነገር አለ? ቤተክርስቲያንን በተመለከተ ይህ የመንግስት ወንጌል ምስክር ይሆን ዘንድ በዓለም ሁሉ ይሰበካል፣ በዛ ጊዜ መጨረሻው ይሆናል ነው የሚለው። በተለይ ማቴዎስ ወንጌል ምዕራፍ 24 ቁጥር 14ን ስንመለከት ከዛ በኋላ በትንቢተ ዳንኤል የተጻፈውን የጥፋት ርኩሰት በተቀደሰው ስፍራ ስታዩ አንባቢ ያስተውል ነው የሚለው። ስለ ታላቁ ስለ 7 ዓመት የመከራ ዘመን ነው የሚናገረው። ከዛ በኋላ
ስለዚህ እንንቃ፣ መነሳት ይሆንልን። ብዙ የእግዚአብሔርን ፕሮግራም ፍጹም በጎም ደስ የሚያሰኘውን የእግዚአብሔርን ሐሳብና ፍቃድ መረዳት ከፈለግን ወደ ራእይ እንምጣ። ትንቢት ከፈለግን እውነተኛ ትንቢት ያለበትን ዮሐንስ ራእይ መጽሐፍ እናንበብ። ምክንያቱም መጽሐፉ በትንቢት የተሞላ ነው። ትንቢቱን የሚያስተውል ይላል። ብዙዎች ዛሬ ትንቢትን ፍለጋ ወደ ተለያየ ስፍራ ይሄዳሉ። ነገር ግን መጽሐፉን ይክፈቱ፣ ራእይን ያጥኑ። ራእይን ማጥናት፣ ራእይን መክፈት የተጻፈውን ትንቢት እንድናስተውል ያደርገናል። አጠባበቃችን ደግሞ ምድራዊ ሳይሆን ሰማያዊ፣ ዘላለማዊ የእግዚአብሔርን መንግስት መጠበቅ ብቻ ይሆንልናል። እንነሳ፣ እንንቃ። ዘመኑ ቀርቧል። መጽሐፉን የሚያነበው በውስጡ የተጻፈውን ትንቢት የሚያስተውል የሚጠብቀውም ብፁዕ ነው ይላል የእግዚአብሔር ቃል። ተባረኩ።